ኤርምያስ ምዕራፍ 15 ቁጥር 16 ላይ እንደዚህ ይላል። አቤቱ አንተ ታውቃለህ፣ ከ15 ነው የጀመርኩት። አንተ ታውቃለህ፣ አስበኝ ጎብኘኝም፣ የሚያሳድዱኝንም ተበቀላቸው እንጂ አትታገሳቸው፣ ስላንተ ስድብን እንደታገስኩ እወቅ። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ይላል ነብዩ ኤርምያስ። አጭር ጸሎት እንጸልይ፣ እግዚአብሔር እንዲያስተምረን። ጌታ አምላካችን ሆይ በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። በዚህ የተሰበሰብነው አንተን ብለን ነው፣ አንተን ፈልገን ነው። እግዚአብሔር ሆይ እነሆ አንተ ደግሞ ጉባኤን በከንቱ አትጠራም። እግዚአብሔር ለተሰበሰበ ሕዝብ ትራራለህ፣ ፊትህን ለሚፈልግ ሕዝብ ፊትህን ታበራለህ። የዘላለም አምላክ በዚህ ምሽት በቃልህ በኩል ወደኛ እንድትመጣ እንጸልያለን። የቃልህ ፍቺ ሕፃናትን ጠቢባን ያደርጋል እንደተባለ እንዲሁ ጌታ እግዚአብሔር ሆይ የቃልህ ፍቺ ወደኛ ይምጣልን። በእውነት በቅዱስ ቃልህ በኩል ተናገረን። መንፈስህ በመካከላችን ይሁን። የጨለማ ሥራ በኢየሱስ ስም ከንቱ ይሁን። ጊዜውን ሰዓቱን ይህን ጉባኤና ራሴን ላንተ አሳልፌ እሰጣለሁ። በዚህ የሚሆነው ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ስም አሜን። መልካም፣ እንግዲህ ርዕሳችን የእግዚአብሔር ቃል የሚል ነው። የተነሳውበት ክፍል ኤርምያስ ምዕራፍ 15 ነው። ነብዩ ኤርምያስ ስለ እግዚአብሔር ቃል ወደ እርሱ ስለመጣለት የአምላክ ቃል እንዳጠቃላይ ስለ ሕጉም የተናገረውን ነው ያነበብኩት። መጽሐፍ ቅዱስ ብለን ስንል እንደ ወንጌላውያን አማኞች ብሉይ ኪዳንና አዲስ ኪዳን ማለታችን እንደሆነ ግልጽ ነው። እነዚህ መጽሐፍት እንግዲህ ታሪክን ስናይ የመጡበትን መንገድ ወደኛ የደረሱበትን መንገድ ስንመለከት እግዚአብሔር የሰውን ቋንቋ፣ የሰውን ባህል፣ ጊዜን፣ ሁኔታዎችን ተጠቅሞ ቢያንስ 3 ቋንቋዎች መጽሐፍ ቅዱስ ወደ ሰው እንዲመጣ አስተዋጽኦ አድርገዋል። ዕብራይስጥ፣ ግሪክና አረማይክ የመጀመሪያው መጽሐፍ የተጻፈባቸው ወይም የእግዚአብሔር መልእክት የተላለፈባቸው ቋንቋዎች ናቸው። 40 ያህሉ ሰዎች ተሳትፈውበታል። በተለያየ ቋንቋ፣ ባህል፣ ዘመን ውስጥ የኖሩ ሰዎች የጻፉት መጽሐፍ ሆኖ ግን አንድ ሐሳብ ያለው መጽሐፍ መሆኑ እስካሁን ያስገርማል ብዙዎችን። በአንድ ደራሲ እንኳን የተጻፈ መጽሐፍ የሐሳብ ፍሰት ችግር ያጋጥመዋል፣ እንቅፋት ያጋጥመዋል። እዚህ ጋር ያጸደቀውን ምናልባትም መዝጊያው ላይ ያፈርሰዋል። በመጽሐፍ ቅዱስ ውስጥ እንዲህ ያለ መፋለስ አታዩም። የተጻፈበት የዘመን ርዝማኔ በጣም ይገርማቸዋል። 1500 ዓመት ማለት ቀልድ አይደለም። የጻፉ ሰዎች እንትናቸውን ባዮግራፊያቸውን ብታዩ አንዳንዱ ንጉሥ ነው፣ አንዳንዱ እረኛ ነው፣ አንዳንዱ አሳ አጥማጅ ነው። አንዳንዶቹ የተማሩ እንደነ ሉቃስ ያሉ ዶክተሮች ናቸው። እንደነ ጳውሎስ ያሉ የሕግ አዋቂዎች ናቸው። የተለያዩ ናቸው። አንዳንዱ ዋርካ ለቃሚ ነው። እንደነ ኤርምያስ ያሉም ደግሞ ይሄ ነው የሚባል ፕሮፌሽን የሌላቸው ሰዎች የጻፉት መጽሐፍ መሆኑን ስታዩ በእርግጥ ይሄ መጽሐፍ ላያስደንቀን አይችልም። በዚህ አግባብ ወደኛ እንደመጣ እንመለከታለን። መጽሐፍ ቅዱስን በሚመለከት አንዳንድ ነገሮችን ስናይ ከምናነሳቸው ነገሮች መካከል አሁን የጠቀስኩት ነገር መጽሐፍ ቅዱስን ከሌሎች መጽሐፍት የተለየ ያሰኘዋል፣ የተለየ ያደርገዋል እና ኩራት ይሰማናል። ስለዚህ መጽሐፍ የእግዚአብሔር ስም ብሩክ ይሁን። ድንቅ መጽሐፍ ነው፣ በጣም ድንቅ መጽሐፍ። the old book ይሉታል፣ ስቲል ግን ፍሬሽ ነው። ዘመን የማያልፍበት በዘመን መካከል የማያረጅ ሆኖ ዛሬም እንደተጻፈለት ስለራሱ እንደሚናገረው መጽሐፉ የሚሰራ ሕይወት ያለበት መጽሐፍ ሆኖ እንመለከታለን። አንዳንዶች ሰዎች ስለ እግዚአብሔር ያሰቡትን የጻፉት መጽሐፍ ነው ይላሉ። እነዚህ 40 ሰዎች እግዚአብሔርን ሲያስቡ ያሰቡትን ነገር ያሰፈሩት ነው ብለው ሐሳብ ያቀርባሉ። አይደለም፣ ስለ እግዚአብሔር አላሰቡም አንልም። ስለ እግዚአብሔር ምንም አይነት ግንዛቤ አልነበራቸውም አንልም። ፕሪሰፖዚሽን ብለን የምንለው ቀድሞ እግዚአብሔርን የሚያውቁበት የሆነ ምልከታ አልነበራቸውም አይደለም። ግን መጽሐፍ ቅዱስ የጸሐፊዎቹ የግል አመለካከት አይደለም። በኋላ ላይ ታዲያ ምንድን ነው የሚለውን እንመልሳለን። ግን አይደለም ብለን እናልፋለን። አንዱ ትችት ይሄ ነው። ሌሎች ደግሞ እግዚአብሔር በዚህ ረጅም ዘመን የድነት ታሪክ ውስጥ የሰራውን፣ የተናገረውን፣ ያደረገውን ወይ ሊያደርግ ያሰበውን ነገር የተናገረበት የታሪክ ሰነድ ነው። እግዚአብሔር በአንድ ትውልድ መካከል በአንድ ዘመን ውስጥ ተገኝቶ ተገልጦ የሰራውን ስራ የያዘ መጽሐፍ በመሆኑ ሰምሃው ሂስቶሪካል ነው፣ ታሪካዊ እውነት ነው። የሚጨበጥ ማስረጃ ሊቀርብለት የሚችል እውነት አለው። የተፈጸመ የተደረገን ታሪክ የሚዘግብ መጽሐፍ ነው። በጣም ብዙ ታሪኮች ውስጡ አለ በመጽሐፍ ቅዱስ ውስጥ። በዚህ አግባብ የታሪክ መጽሐፍ ነው፣ የታሪክ ሰነድ ነው ቢባል
ቅር አይለንም። ግን ብቻ አይደለም መጽሐፍ ቅዱስ በዚህ ዘመን እንደዚህ ሆነ፣ እግዚአብሔር እንደዚህ ያለ ተናገረ የሚል ብቻ ሳይሆን በሚመጣውም ዘመን የሚናገር ነው። ክብር ለኢየሱስ ይሁን። በየትኛውም ዘመን ውስጥ ላሉ የእግዚአብሔር ሕዝቦች የሚናገር የሚሰሙትንም የሚያድን የሚመራ መጽሐፍ እንደሆነ እንመለከታለን። ስለ መጽሐፍ ቅዱስ የሚኖረን አመለካከት፣ አረዳድ፣ ፐርስፔክቲቭ ማለት ነው መጽሐፉ በእኛ ህይወት ውስጥ ለሚሰራው ስራ ቁልፍ ነው። አትጠራጠሩ። ይሄን የማነሳበት ምክንያት እንዲህ ብለው የሚያስቡ ሰዎች መጽሐፉ በሚሰጠው ምክርና ጥበብ ተጠቃሚ አይሆኑም። መጽሐፉ በሚላቸው መንገድ ሊሄዱ አይችሉም። እኛ ለመጽሐፍ ቅዱስ ያለን ሴንሲቲቪቲ ወይም ስሱነት የሚመነጨው መጽሐፍ ቅዱስ ምንድነው ከሚለው ትምህርት ነው የሚቀዳው። መጽሐፍ ቅዱስ ምንድነው ብለን እናምናለን። ይሄ እንግዲህ የእምነት አቋም ነው ዛሬ የማነሳው። መጽሐፍ ቅዱስ ለኛ ለክርስቲያኖች ምንድነው? መጽሐፍ ቅዱስ ምንድነኝ ይለናል ወይም እንዴት እንድናየው ይፈልጋል የሚለውን ሐሳብ እናነሳለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እጅግ በጣም የታወቀ የመጽሐፍ ቅዱስ ክፍል ነው። ስለራሱ ስለ መጽሐፉ የሚናገር የመጽሐፍ ቅዱስ ክፍል ነው። ሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃልና የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማልና። እኔ ሁለት ነገር ነው ከዚህ ክፍል ውስጥ የምፈልገው። ዝርዝሩ ብዙ ነው። ሁለት ነገር ነው ማንሳት የምፈልገው። የመጀመሪያ ሐዋርያው ቅዱሳት ናቸው ይለዋል። እንደ ማንኛውም አይነት ተራ መጽሐፍ አይደለም የእግዚአብሔር መጽሐፍ። አንተ ያነበብከው አንተ ያመንከው መጽሐፍ ቅዱስ ነው። ስሙ እስቲ ቅዱስ ነው በሉ። ቅዱስ ነው። ከቅዱሱ አምላክ የተገኘ ቅዱስ መጽሐፍ ነው። ቅዱስ ማለት የተለየ ማለት ነው። ልዩ መጽሐፍ ነው። ከሌሎች የሚለይ ባህሪ ያለው የሚለይ መልእክት ያለው ነው። ቅዱሳት ናቸው። እነዚህ 66ቱም መጽሐፍ ቅዱሳት ናቸው። ሆሊ ቡክስ ናቸው። ሆሊ ስክሪፕቸር ቅዱሳት ናቸው ይለዋል። ወረድ ብሎ የቅድስናቸው ምንጭ እግዚአብሔር ነው ይላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ይልና የእግዚአብሔር መንፈስ ያለበት መጽሐፍ ይላል። ስለዚህ እነዚህ መጽሐፍ የተቀደሱት ወይም ቅዱስ የሆኑት በአንድ ምክንያት ነው ይላል። ከራሱ ከቅዱሱ አምላክ ወይም መንፈስ የተገኙ የእግዚአብሔር መንፈስ ያለባቸው ናቸው ይላል። የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ብቻ ነው። በጣም ብዙ ጠቃሚ መጽሐፎችን አንብበን እናውቅ ይሆናል ወይ ያነቡ ሰዎች ሲናገሩ ሲያስተምሩ ሰምተን ሊሆን ይችላል። ነገር ግን እነዛ መጽሐፍቶች ጠቃሚ ናቸው? አዎ ናቸው። አስፈላጊ ናቸው? አዎ ናቸው። ምክር አላቸው? ሊኖራቸው ይችላል አላቸው። ነገር ግን ቅዱሳት አይደሉም። ነገር ግን የእግዚአብሔር መንፈስ ያለባቸው ናቸው ለምስክርነት ልንሰጥ አንችልም። ምክንያቱም የእግዚአብሔር መንፈስ አለበት የተባለለት መጽሐፍ ቅዱሳችን ስለሆነ። በተለይም በኤፌሶን ምዕራፍ 6 ላይ ቁጥር 17 እንደዚህ ብሎ ይናገራል። ሐዋርያው ጳውሎስ የጦር ዕቃን እንዲይዙ ወይም እግዚአብሔርን ዕቃ ጦር ሁሉ ልበሱ፣ አንሱ፣ ያዙ ብሎ በተናገረበት ክፍል ውስጥ አንዱ የተናገረው ስለ እግዚአብሔር ቃል ምንነት ነው። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ ይላቸዋል። ሬማ ነው የሚለው ግሪኩ። ሬማ ቁጥር 17 ላይ ያለው ሬማ የእግዚአብሔር ንግግር ወይም የእግዚአብሔር ግልጠት ተብሎ ነው የሚተረጎመው። ይህ ማለት መጽሐፍ ቅዱሳችን ቅዱስ ነው፣ የእግዚአብሔር መንፈስ ያለበት ነው ሲል መጽሐፍ ቅዱስ እየነገረን ያለው የአምላክ የግልጠቱ ውጤት ነው፣ የአምላክ የመታየቱ ውጤት ነው። መጽሐፍ ቅዱስ እንደተባለው ሐሳብ ወለድ አይደለም ማለት ነው። መጽሐፍ ቅዱስ እንደተባለው ሰዎች ስለ እግዚአብሔር ያሰቡትን የያዘ መጽሐፍ አይደለም ማለት ነው። ስለዚህ መገኛው ምንጩ ራሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ስለ ራሱ ከሚነግረን ነገር መካከል አንዱ ይሄ ነው። ሁለተኛው ስህተት አልባ ወይም ፍጹም ነው። ምንጩ መገኛው እግዚአብሔር ከሆነ ይሄንን ሁለተኛውን ሐሳብ ማንሳት በጣም ቀላል ነው የሚሆነው። በእርግጥ መዝሙር መጽሐፍ ላይ በግልጽ እሱን ሐሳብ እናገኛለን። ምዕራፍ 19 ቁጥር 7 ላይ፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እና ምዕራፍ 17 ቁጥር 17 ላይ ይሄን አሁን ያልኳችሁን ሐሳብ እናገኛለን። መዝሙር 19 ቁጥር 7 ላይ ቃል ፍጹም ነው ይላል። ቃል በቃል ፍጹም ማለት እንከን አልባ ስህተት አልባ ማለት ነው። ለምን ከእግዚአብሔር የተገኘ ስለሆነ፣ እግዚአብሔር በባህሪው ፍጹም ስለሆነ፣ እግዚአብሔር በባህሪው
እንከን አልባ አምላክ ስለሆነ ከሱ የተገኘ ነገር ከሱ ያነሰ ሊሆን አይችልም። ስለዚህ መጽሐፍ ቅዱሳችን እንከን አልባ ነው፣ ስህተት አልባ ነው። ይሄን ስንል ምን ማለታችን ነው? በሌላ አነጋገር መጽሐፍ ቅዱስ የሚለው ነገር ሁሉ እውነት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ጌታ ኢየሱስ እሱን ቃልን የተናገረው ቃልህ እውነት ነው ያለው። እውነት ነው፣ ስህተት የለበትም። አንተ ያልከው እንደሱ ነው። እግዚአብሔር ያለው የያዘ መጽሐፍ እንደመሆኑ መጠን በዚህ መጽሐፍ ውስጥ ስህተት የለም ስንል መጽሐፍ ቅዱስ የሚለን ነገር ያለ አማራጭ እውነት ነው ማለታችን፣ ያለ አማራጭ እውነት ነው። በራዕይ መጽሐፍ ምዕራፍ 22 ላይ ይሄን መነሻ በማድረግ በዚህ እውነት ላይ አለ ጸሐፊው የጨመረ ወይም የቀነሰ እግዚአብሔር በዚህ መጽሐፍ ላይ የተጻፉትን መቅሰፍት ሁሉ ያመጣበታል ወይም ደግሞ ሕይወቱን ከዚህና ከዚያ ዕድል ያጎለዋል ሲል ተናግሯል። በእግዚአብሔር እውነት ላይ መጨመር አንችልም። ለምን? ፍጹም ስለሆነ፣ ሙሉ ስለሆነ ልናጎልበት አንችልም፣ ወይም ደግሞ ልንጨምርለት አንችልም፣ እንከን ልናወጣለት አንችልም። ከወርቅ ይልቅ እጅግ የተፈተነ ነው። ንጽህናውን ነው የሚያሳይ፣ ስታንዳርዱን ነው የሚያሳይ። እጅግ ንጹህ ነው። የሰው ሐሳብ እንደዚህ ሊሆን አይችልም። ሰዎች ስለ እግዚአብሔር ያሰቡት ነገር በዚህ ደረጃ ሊወደስ አይችልም። መጽሐፍ ቅዱስ ስለራሱ የሚነግረን ይሄንን ነው። እንከን አልባ ነው፣ ስህተት አልባ ነው ይለናል። ሶስተኛ እና የመጨረሻው ሶስት ነገሮችን ነው የማነሳው ዛሬ። ሶስተኛ እና የመጨረሻው ብቸኛ ባለስልጣን መጽሐፍ ነው። መጽሐፍ ቅዱስ ስለራሱ ከነገረን ነገር መካከል ሶስተኛው የስልጣን ሁሉ ምንጭ እንደሆነ ነው። የስልጣን ሁሉ ምንጭ እንደሆነ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ኢየሱስ እንደዚህ አለ፣ እኔ መጽሐፍን ልሽር አልመጣሁም፣ የቀደመውን እውነት ላሻሽል፣ ልሽር፣ ላፋልስ አይደለም የመጣሁት ልፈጽመው እንጂ። ይህም የመጽሐፍ ቅዱስን የስልጣን ልክ ወይም መጠን በሚገባ የሚያስረዳ የእግዚአብሔር ቃል ክፍል ነው። ስለዚህም መጽሐፍ ቅዱሳችን በማንም የማይመረመር ግን ደግሞ ሁሉን የሚመረምር እንደሆነ እናምናለን። ይሄ እምነት አቋም ነው። ምንጩ እግዚአብሔር ነው። በመንፈስ ምሪት የተጻፈ የእግዚአብሔር ሐሳብ ነው። ሕይወት ሰጪ ነው። ብቸኛ ባለስልጣን ነው የሚለው ላይ ትንሽ ነገር ልናገር፣ ወቅታዊ ጉዳይም ስለሆነ የወንጌላውያን አማኞች ይሄ በታሪክ 15ኛው ክፍለ ዘመን ላይ የተያዘ አቋም ነው። የሪፎርመሮች አንዱ የመጽሐፍ ቅዱስ ትርጓሜ ፍሬም ሶላ ስክሪፕቸራ የሚል ነው። መጽሐፍ ቅዱስን የሚተረጉሙበት አንዱ ፕሪንሲፕል ሶላ ስክሪፕቸራ ይባላል። የዚህ ውሳኔ የዚህ አቋም ታሪካዊ ዳራ እንደሚያሳየው ከ4ኛው ክፍለ ዘመን ጀምሮ ምናልባትም ከ5ኛ መውሰድ ይቻላል፣ ብዙዎች እሱን ነው ሐሳብ የሚያነሱት፣ እስከ 15ኛው ክፍለ ዘመን ድረስ ቤተክርስቲያንና ዓለም ጋብቻ ቅዱስ ያልሆነ ጋብቻን የፈጸሙበት ጊዜ ነው ተብሎ ይታመናል። ብዙ ነገር መልኩን አጥቷል። ቤተክርስቲያን የልዩነት መስመሯን አጥፍታለች። በዓለምና በቤተክርስቲያን መካከል ያለው የልዩነት ድንበር የደበዘዘበት አንዳንዶች እንደሚሉት ዳርክነስ ኤጅ ነው፣ የጨለማ ጊዜ ነው። ቤተክርስቲያን ከተመሰረተች በኋላ ያጋጠማት ከባድ የቀውስ ጊዜ ይባላል በታሪክ ይሄ ጊዜ። በዚህ ጊዜ ውስጥ ብዙ ልማዶች ነበሩ። ከነበሩ ልማዶች መካከል አንዱ የቤተክርስቲያኒቱ መሪ የፖፑ ስልጣን ከእግዚአብሔር ቃል ስልጣን እኩል ነው የሚል አመለካከት ነበር። እናም በዚህም ምክንያት ፖፑ ነው ብሎ ያለውን ነገር እንደ እግዚአብሔር ቃል ያቀርብ ስለነበረ ሰዎች ልክ እንደ እግዚአብሔር ቃል ያምኑት ነበር። ይሄ በርካታ ቀውስ አስከትሏል። ይሄንን ተቃውሞ የተነሱ በካቶሊክ ቤተክርስቲያን ውስጥ የታድሶ አራማጅ በመባል ይታወቃሉ። ካነሱት መከራከሪያ ነጥብ መካከል በፍጹም የእግዚአብሔር ቃልና የእግዚአብሔር ሰው ቃል እኩል ሊሆን አይችልም የሚል አቋም። አዎ የእግዚአብሔር ሰው ናቸው። አዎ በሙሴ ወንበር ላይ የተቀመጡ ናቸው። የነሱ ቃል ግን ከእግዚአብሔር ቃል ስልጣን እኩል ስልጣን ያለው አይደለም። ምን ማለት ነው? ሊጠየቅ ይችላል። በእግዚአብሔር ቃል ላይ እንደሱ አይነት ጥያቄ ማንሳት አንችልም። ሊመረመር ይችላል። የባለስልጣን ቃል ብለን ግን ልንመረምረው እንችላለን። እንዴት እንመረምረዋለን? በእግዚአብሔር ቃል ይመረምራል። ሶላ ስክሪፕቸር አለን። በእግዚአብሔር ቃል መነጽር ይታያል። ልክ ከሆነ ያልፋል፣ ከእግዚአብሔር ቃል ጋር የሚጣረስ ነገር ካለው ይወድቃል የሚል አቋም ነበር። ከዛ ጊዜ ጀምሮ በቤተ ክርስቲያን ውስጥ ይሄ አቋም የወንጌላውያን አማኞች መታወቂያ ሆኗል። አሁንም ድረስ መጽሐፍ ቅዱስ ብቻ እንላለን። ይህም የመጽሐፍ ቅዱስን ከፍተኛ ባለስልጣንነት ከግምት ውስጥ ያስገባል። ሌሎች ከናካቴው ይሄን ሐሳብ ይቃወሙታል። ሌሎች
ኦቶሪቲስ ያስፈልጉናል። የሆነ ግሩፕ ያስፈልጋል ልክ ነው ብሎ የሚያጸድቅ ወይም ደግሞ ሪፈረንስ ያስፈልገዋል። ራሱ መጽሐፍ ቅዱስ ለመሆኑ ሌላ ማረጋገጫ የመፈለግ ዝንባሌ ነው። በጣም አደገኛ ነው። በጣም አደገኛ ነው። አደገኝነቱ የእግዚአብሔርን ቃል ከአንድ አመለካከት ጋር እኩል ስለሚያሰልፍ ነው። ወይም የእግዚአብሔርን ቃል የመወሰን ስልጣን ነጥቆ ለሌላ አካል ስለሚሰጥ ነው። ይሄ አመለካከት ቀውስም አስከትሏል። ማንበብ ትችላላችሁ። አሁን ባለንበት ዘመን ውስጥ ደግሞ የስልጣን ምንጭ ቤተክርስቲያንም አይደለችም። የስልጣን ምንጭ ፖፑም አይደለም። የስልጣን ምንጭ የሆኑ መጽሐፍቶችም አይደሉም። የስልጣን ምንጭ መጽሐፍ ቅዱስም አይደለም። ብቸኛው የስልጣን ምንጭ ሪዝን እና ሳይንስ ነው። ባለፈው አይደለም። ስለዚህ አሁን ባለንበት ዘመን ውስጥ አንድ እውነት ተብሎ ተቀባይነት ሊኖር የሚችለው በአመክንዮና ሳይንሳዊ በሆነ መንገድ ሲረጋገጥ ብቻ ነው የሚል በውጪው ከኛ ውጪ ያለው ዓለም መጽሐፍ ቅዱስን በሚመለከት ያለው አቋም ይሄን ይመስላል። የኛ አቋም መጽሐፍ ቅዱሳዊ ነው ወይ የሚለውን ላንሳ። መጽሐፍ ቅዱስ ብቸኛ የስልጣን ምንጭ ነው የሚለው የክርስቲያናዊ አቋም መጽሐፍ ቅዱሳዊ ድጋፍ አለው ወይ? መጽሐፍ ቅዱስ ብቸኛው ወይም ፍጹማዊ የስልጣን ምንጭ ነው ስንል መነሻችን በራሱ በእግዚአብሔር ባህሪ ላይ ያርፋል። እግዚአብሔር የሚናገር አምላክ ነው። እግዚአብሔር ራሱን የገለጠ አምላክ ነው። እግዚአብሔር የሚናገርና ራሱን የገለጠ አምላክ የመሆኑ ማስረጃችን ደግሞ መጽሐፍ ቅዱስ ነው። እዚህ ላይ ጠብ የለም እስከዚህ ድረስ። አዎ እግዚአብሔር ይናገራል ይላችኋል የትኛውም የሃይማኖት ክፍል። አዎ ቅዱሳት መጽሐፍት የእግዚአብሔር ንግግር ውጤት ናቸው። እንግዲያውስ አሁን ሎጂካል አርጊመንትን የምናቀርበው እንግዲያውስ እግዚአብሔር ከሆነ if God is God እግዚአብሔር አምላክ ከሆነ እና የስልጣናት ሁሉ ምንጭና ባለቤት ከሆነ እሱ የተናገረውና እሱ ያለው ነገር ከዚህ ያነሰ ስልጣን ይኖረዋል የሚል ሞገት ነው የሚነሳው። እነዚህ ቅዱሳት መጽሐፍት በእግዚአብሔር መንፈስ መሪነት ወደ ሰው ልጆች መምጣታቸውን ቀደም በተጠቀስነው ክፍል ውስጥ ያየን ከሆነ የቅዱሳት መጽሐፍት ስልጣንም ከዚሁ ከእግዚአብሔር ባህሪ የሚቀዳ ይሆናል። ከየትም አናመጣው፣ ከየትም አይመጣም። ከሁኔታ ብቻ የተነሳ አይደለም። ቅድም እንዳልኳችሁ በነበረው የጨለማ ዘመን ወይም ቤተክርስቲያን አዘቅት ውስጥ በመግባቷ ምክንያት በመጣው ሪፎርሜሽን ውስጥ የመጣ አንድ ሜተድ ነው፣ መጽሐፍ ቅዱስ መተርጎሚያ መንገድ ነው። ይሁን እንጂ እንዳው ከሁኔታ ውስጥ የተወሰደ ፕሪንሲፕል አይደለም። ሶላ ስክሪፕቸራ ወይም መጽሐፍ ቅዱስ ብቻ የሚለው አቋም መጽሐፍ ቅዱሳዊ ግልጽ ድጋፍ አለው። ለምሳሌ ዘዳግም ምዕራፍ 4 ላይ እኔ የነገርኳችሁ ይሄ እግዚአብሔር ቃል ነው ይላቸዋል ሙሴ። ስለዚህ እግዚአብሔር የሚናገር አምላክ ነው የሚል አቋም እንይዛለን። ይሄን የነገርኳችሁን የእግዚአብሔርን ቃል ያዙ ይላል። ለምሳሌ ምዕራፍ 6 ላይ እስራኤል ሆይ ስማ ብሎ ይናገራል። እግዚአብሔር የተናገረውን ነው በሻማ እስራኤል ሆይ ስማ በሚል ቃል የተናገረው። እግዚአብሔር በእርግጥ የሚናገር አምላክ ነው። ነቢያት በግልጽ አገልግሎታቸውን የፈጸሙት የሰራዊት ጌታ እግዚአብሔር እንዲህ ይላል በሚል ነው የትንቢት መጽሐፍትን ስታነቡ። በእርግጥ እግዚአብሔር እንደዚህ የሚናገር አምላክ የሚያሳይ አምላክ እንደሆነ በቅዱሳት መጽሐፍ ውስጥ በግልጽ ታይቷል። እዚህ ላይ ክርክር የለም። እንግዲያውስ እግዚአብሔር ከሆነና ይህም እግዚአብሔር ራሱን የገለጠ የግልጠቱም ውጤት መጽሐፍ ቅዱስ የግልጠቱ ውጤት ሆኖ ከተገኘ የሰዎች የልብ ሐሳብ ወይም የፈጠራ ውጤት ካልሆነ መጽሐፍ ቅዱስ የመጽሐፍ ቅዱስ ስልጣን ምን ያህል ይሁን ስንል የተናጋሪውን ስልጣን ያክል ነው ሊሆን የሚችለው። ለምሳሌ ኢትዮጵያ ውስጥ በቀደመው የመንግስት ስርዓት ለምሳሌ ድሬዳዋ ላይ ያለ እዚህም አለ ቤተ መንግስት ታውቃላችሁ። ንጉሱ አይኖርበትም፣ ግን ቤተ መንግስት አለ፣ ንጉሱ አይኖርበትም። ንጉሱ ስለማይኖርበት ሄደህ ልትዳፈረው አትችልም። ቤተ መንግስት ነው። ንጉሱ አይኖርበት እንጂ ቤተ መንግስት ነው። የንጉስ ቤት ነው። ከነካኸው ንጉስን የነካ ያህል ነው ቅጣቱ፣ ድፍረቱ። የእግዚአብሔርም ቃል ተመሳሳይ ነው። ምሳሌ ከሆነ ብዬ ያነሳሁት ይሄንን ሐሳቤን ግልጽ ለማድረግ። ስለዚህ ተናጋሪው እግዚአብሔር ነው ካልን፣ የዚህ መጽሐፍ ባለቤት ራሱ እግዚአብሔር ነው ካልን፣ ይሄንን ንግግር ማክበር ማለት እግዚአብሔርን ማክበር ማለት ነው። ይሄንን ንግግር መናቅ ማለት ተናጋሪውን ራሱን እግዚአብሔርን መናቅ ማለት ነው። ይሄ በሰፊው እግዚአብሔር ቃል ውስጥ በደንብ የተብራራ እውነት እንደሆነ ማሳየት እንችላለን። ስለዚህ የመጽሐፍ ቅዱስ ብቻ ወይም መጽሐፍ ቅዱስ የስልጣን ሁሉ ባለቤት ነው ወይም ስልጣን ሁሉ የመጽሐፍ ቅዱስ ነው። እያንዳንዱ ትምህርታችን፣ እያንዳንዱ ልምምዳችን፣ እያንዳንዱ አመለካከታችን
በእግዚአብሔር ቃል ቻሌንጅ ሊደረግ ይገባዋል ወይም ሊዳኝ ይገባዋል ስንል እኛ በፈቃዳችን የምንሰጠው አይደለም። ይሄ ስልጣን ለመጽሐፍ ቅዱስ እኛ ይሁን ብለን ተስማምተን የምንሰጠው ሳይሆን ከራሱ ከእግዚአብሔር የሚመነጭ ነው። ከእግዚአብሔር የተገኘ ስለሆነ መነሻው እግዚአብሔር ስለሆነ እግዚአብሔር ደግሞ ተወዳዳሪ ስለሌለው ለምሳሌ ኢሳይያስ ምዕራፍ 46 ላይ ከማን ጋር ታመሳስሉኛላችሁ አለ እግዚአብሔር። ከማን ጋር ታወዳድሩኛላችሁ አለ። ደግሞ ምን አይነትስ ቤት ትሰሩልኛላችሁ አለ። በምንም ሊወሰን የማይችል በምንም ሊነጻጸር የማይችል ሊታይ የማይችል አምላክ መሆኑን አሳይቷል። መጽሐፍም እንደዚሁ ነው ወገኖቼ። እግዚአብሔር ከማንም ጋር የማይወዳደር ከሆነ ይሄንን መጽሐፍ ከሆነ አካል ስልጣን ጋር ልናወዳድረው አንችልም፣ ወይም ሌሎች ጠቃሚ ናቸው ከምንላቸው መጽሐፍ ጋር እኩል ተርታ ልናስቀምጠው አንችልም። የመጽሐፉም ስም ቅዱስ ነው። እስቲ ቅዱስ ነው በሉ። የተለየ ነው፣ የተለየ መጽሐፍ ነው። ስለዚህ ምን አይነት ቤት ነው የምትሰሩልኝ? ለኔ የሚበቃ ስፍራ አላችሁ ወይ? ከማንስ ጋር ነው የምታስተያዩኝ? ከማንስ ጋር ነው የምታመሳስሉኝ ስላለ የመጽሐፍ ቅዱስን ስልጣን ከሌላ አካል ጋር ማመሳሰል አንችልም በፍጹም። ከዚህ ነው የሚወጣው ፕሪንሲፕላችን፣ ከራሱ ከተናጋሪው ከእግዚአብሔር ነው። ስለሆነም የመጽሐፍ ቅዱስ የስልጣን ምንጭ ራሱ እግዚአብሔር ይሆናል ማለት ራሱ እግዚአብሔር ይሆናል። ዮሐንስ ወንጌል ምዕራፍ 12 ላይ ይሄንን ጌታ ኢየሱስ በግልጽ አሳይቶናል። አሁን እያልን ያለነውን አመክንዮአዊ አቀራረብ ምዕራፍ 12 ከ48 እስከ 50 ያለውን ክፍል እናንተ አንብቡት። እኔ 48 ላይ ያለችውን ብቻ ላንብብላችሁ። እንደዚህ ይላል፣ የሚጥለኝ ቃሌን የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩበት ቃል እርሱ በመጨረሻው ቀን ይፈርድበታል አለ። ጌታ ኢየሱስ ስለተናገረው ቃል ነው ዋጋ የሰጠው። አሁን የሚቃወሙኝ፣ አሁን የማይቀበሉኝ ሰዎች ፍርድን ይቀበላሉ። ለምን? ቃሌን ስላላመኑ። ለምን? ለተናገርኩት ነገር ዋጋ ስላልሰጡ። ሐዋርያቱን ሲልካቸው ማቴዎስ ወንጌል ምዕራፍ 10 ላይ ሁለት አድርጎ ላካቸውና ሂዱ፣ የሚቀበላችሁ እኔን ይቀበላል፣ እኔን የተቀበለ የላከኝን ይቀበላል፣ የማይቀበላችሁና የሚጥላችሁ እኔን ይጥላል፣ እኔን የጣለ የላከኝን አብን ይጥላል ሲል ያለውን ተያያዥነት አሳይቷል። ምንድነው ሐዋርያት ይዘው የሄዱት? ምንድነው ሐዋርያትን መቀበል ማለት ምን ማለት ነው? ሐዋርያትን መቀበል ማለት ምስክርነታቸውን መቀበል ማለት ነው። ትምህርታቸውን መቀበል ማለት ነው። እውነታቸውን መቀበል ማለት ነው። ሐዋርያትን አለመቀበል ማለት ምን ማለት ነው? ትምህርታቸውን አለመቀበል ማለት ነው። ሌላ ምንም ነገር የላቸውም። ሐዋርያት ትምህርት ይዘው ነው የሄዱት። ከጌታ የተማሩትን ትምህርት ነው እንግዲህ በአዲስ ኪዳን ላይ ጽፈው ለኛ የሚያስረክቡ። ስለዚህ የእግዚአብሔር ቃል ስልጣን ከራሱ ከተናጋሪው ስልጣን ይመነጫል እና መጽሐፍ ቅዱስ ፍጹማዊ ስልጣን ባለቤት ነው። አሜን በሉ እስቲ። እግዚአብሔር ቃሉ እንድናከብር ይርዳን። ማቴዎስ ወንጌል ምዕራፍ 15 ላይ እግዚአብሔር ወደ ቃሉ እውነት ይመልሳል። ለቃሉ ክብር መስጠት የምንችል ትውልድ ያደርጋል። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርትህ ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና፣ እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች! ኢሳይያስ ስለ እናንተ ይህ ሕዝብ በከንቱ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ አላቸው። መጽሐፍ ቅዱስ የስልጣን ሁሉ ምንጭ ነው ብሎ መቀበል እንዲህ ካለው ልማዳዊ አሰራር ያድነናል። እያንዳንዱ ማህበረሰብ የራሱ የሆነ ትምህርት አለው፣ እንዳትረሱ። የራሱ የሆነ ልማድ አለው። ስለዚህ በአንድ ማህበረሰብ ውስጥ ወሳኝ የሚባል ኦቶሪቲ አለ ማለት ነው። የሚወስን ልክ ነው፣ ልክ አይደለም፣ ቅዱስ ነው፣ ርኩስ ነው ብሎ ይወስናል አንድ ማህበረሰብ። አንዳንድ ጊዜ አንዳንድ የማህበረሰብ ልማድ ከእግዚአብሔር ቃል ጋር አብሮ መሄድ ሊሆን ይችላል። አንዳንድ ጊዜ አንዳንድ የማህበረሰብ ልማድ ደግሞ ሙሉ በሙሉ የእግዚአብሔርን ቃል የሚቃረን ሊሆን ይችላል። ከእግዚአብሔር ቃል ጋር አብሮ በሄደ ሰዓት አብረን እንሄዳለን። ከእግዚአብሔር ቃል ስልጣን ጋር ግን የሚጋፋ በሆነ ሰዓት እንዲህ ተብሎ ተጽፏል ማለትን ካልቻለና መጽሐፍ ቅዱስ የክርክር መበየኛ ካልሆነ፣ የሙግቶች መቋጫ ካልሆነ
ለበርካታ ስህተቶችና ኑፋቄዎች የተጋለጠ ነው። ስለዚህ ጌታ ኢየሱስ ምን አላቸው? እነሱስ ወግ ነው የሻሩት። በማህበረሰብ ውስጥ ያለ ወግ መከበር አለበት? አዎ አለበት፣ ምንም ጥያቄ የለው። ስለ ወጋቸው፣ ስለ ልማዳቸው በእግዚአብሔር ቃል ላይ የሰሩትን ሸፍጥ ነው መግለጥ የፈለገው። የእግዚአብሔር ቃል በእናንተ ዘንድ ክብር አጥቷል። የእግዚአብሔር ቃል በእናንተ ዘንድ ስፍራ አጥቷል። እናንተ ስለ ወጋችሁ ነው የሚጨንቃችሁ። ይገርማችኋል፣ ሰው በጣም አደገኛ ፍጡር ነው። ለክብሩ ብዙ ነገር ያደርጋል። ክብሬን ያስጠብቅልኛል ብሎ ካመነ ወይም ይሄ ጉዳይ ክብረ ነክ ነው ብሎ ካመነ ሰው የማይደረግ ነገር ያደርጋል። ስለዚህ ፈሪሳውያን በጣም ይጨንቃቸው የነበረው ክብራቸው፣ በጣም ለክብራቸው ይተነቀቁ ነበር። አንድ ጊዜ ወደ ኢየሱስ መጡ እና አንድ ጥያቄ ጠየቁት። ይሄንን በማን ስልጣን ነው የምታደርገው? አያቸው፣ የስልጣን ምንጭ። አንድ ነገር የሚደረገውና የማይደረገውን የሚወስንላችሁ የስልጣን ጉዳይ ነው ማለት ነው። በምን ኃይል ወይም በማን ስልጣን ነው የምታደርገው ብለው ጠየቁት። ኦኬ፣ እመልሳለሁ። ይሄን በማን ስልጣን እና በምን ኃይል እንደማደርግ እነግራችኋለሁ። እኔም አንድ ጥያቄ አለኝ እና እሱም ከመለሳችሁልኝ እኔም ጥያቄያችሁን እመልሳለሁ። ጠይቀናል። የዮሐንስ ጥምቀት ከሰማይ ነች ወይስ ከምድር ብሎ ጠየቃቸው እና ከሰማይ ነው ብንል ለምን አልተቀበላችሁትም ይሉናል። ከምድር ነው ብንል፣ የሰው ነው ብንል አቃለን ብናቀርብ ህዝቡ ዮሐንስን እንደ ነብይ ይቆጥረው ነበርና ከህዝብ ይነጥለናል ብለው አስቡ። ስለዚህ መካከለኛ መንገድ መረጡ። አናውቅም ሲሉ እኔም አልነግራችሁ። ምንድነው እነሱን እንዲህ አይነት አቋም ያስያዛቸው ካላችሁ ክብራቸው። መጽሐፍ ቅዱስ በህይወታችን ውስጥ ወሳኝ ስልጣን ያለው መሆኑን ማወቅ ግን ተርኒንግ ፖይንት ያመጣል በህይወታችን ውስጥ። በእኔ ህይወት ውስጥ የእግዚአብሔር ቃል የገዢነት ስልጣን አለው። የእግዚአብሔር ቃል የሚለው እውነት ነው ማለት መቻል። ወደ ኤርሚያስ ተመልሳችሁ ኤርሚያስ አገኘው ያለውን በረከት እናገኝበታለን። ኤርሚያስ ቃልህ ተገኝቷል አለ። ደግሜ ላንብብላችሁ። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነ ይላል። እንዴት ሆነለት? አመነው። እንዴት ሆነለት? ቃልህ አለ። እስቲ ቃልህ በሉ። በእውነት የእግዚአብሔር ቃል ይምጣላችሁ። እግዚአብሔር በቃሉ ይናገራችሁ። ለእግዚአብሔር ቃል የሚገባውን ክብር መስጠት የምንችል ትውልድ ያደርገን። ዛሬ እነዚህ ሶስት ነገር ነው ይዘን የምንሄደው። የእግዚአብሔር ቃል ቅዱስ ነው፣ የእግዚአብሔር መንፈስ ያለበት ነው፣ ደግሞ ፍጹም ስህተት አልባ ነው፣ እንዲሁም ብቻ